ሰላም ጤና ይስጥልኝ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበላችሁ። ሰላም ብያለሁ። እንግዲህ ዛሬ ቪዲዮ ትሰራላችሁ ተገኝቻለሁ ማለት ነው። ቪዲዮዬን እንግዲህ ላይክ ሼር በማድረግ ጀምሩት ማለት ነው እና ስለምሰላችሁ ዛሬ ትንሽ ምክር አዘል የሆነች ነገር ናት የምሰራላችሁ። እስከ መጨረሻው አዳምጡት፣ ይጠቅማችኋል። ለመናገር ይጠቅማችኋል። እሱ ምን መሰላችሁ? ብዙ እህቶቻችን በምንሰራው ስራ እናፍራለን። ለምንድን ነው ይሄ? ለእናንተ ብቻ ነው ጥያቄነቱ ወይስ ለእናንተም ነው? ለምንድን ነው የምናፍረው? ለምሳሌ ያህል ቤት የምንሰራ እህቶች በስደት ዓለም ያለን ጊዜ የለንም፣ የታወቀ ነው። ጊዜ የለንም፣ ሁሉ ጊዜ ስራ ነው። ግን ከስራችን ጎን ለጎን ያን ነገር ለማስኬድ ጊዜ እጥረት አለ እንላለን። እሺ ጊዜ እጥረት ይኖር፣ ነገር ግን ብዙም እኛ ለዛ ነገር ትኩረት ከሰጠነው በሆነ አጋጣሚ ልብስ ስንተኩስ ሊሆን ይችላል፣ ምግብ ስንሰራ ሊሆን ይችላል። እኛም ከአሰሪዎቻችን ጋራ የሆነ የማያነካካን ከሆነ ሌላ ችግር የማይፈጥርብን ከሆነ ያን ነገር እየሰራን ግን ላይፍ ላይ ለመግባት በጣም እናፍራለን። ለምን? ስራ ያሳፍራል እንዴ? ስራ እኮ አያሳፍርም። ስለዚህ ለምንድን ነው የምናፍረው? በምንሰራው ስራ ደግሞ ማፈር የለብንም። እኛ ከሰው ወደዚህ ወደ ሰው ሀገር ስንመጣ ከሀገራችን ለቀን ሁሉ ነገራችንን በዛው ትተን ከኛ ጋራ ተከትሎን የመጣው እግዚአብሔር ብቻ ነው። በዚህ ቦታ ላይ ያለው ከኛ ጋር አይደል? ወይ ከዘመድ ወይ ከእህት ወይ ከወንድም ተከትሎን ይመጣል? የለም። ለስራ ወደዚህ ቦታ ተሰደን ስንመጣ እኛ አላፈርንም። ለምንድን ነው? ስራ ነው፣ ለመስራት ነው። ነገ የተሻለ ቀን ነው፣ የሆነ ነገር ላይ ለመድረስ ነው አስበን የመጣ ነው። ስለዚህ እዚህ ጋር ደግሞ እኛ ተመችቶን እንደዚህ ከአሰሪዎቻችን ጋር ችግር የማይፈጥርብን ከሆነ ስራችን እየሰራ ለምሳሌ እኔ አሁን ልብስ እየተኮስኩ ነው። ለምሳሌ ማለት ነው ልብስ እየተኮስኩ እገባለሁ። ያው ቤተሰብ የኔ ቤተሰብ ናችሁ ታውቃላችሁ። ልብስ እየተኮስኩ ለቅለቀዋል። ለምን? ጊዜ የለኝም። እኔ በሌላ ጊዜ የለኝም። የሆነ የምናፍረው ነገር እኔ በጣም የሚገርመኝ ነገር ማፈር የለብንም። በስራ አትፈሩ፣ በምሰሩ ስራ አትፈሩ። ለምሳሌ ልብስ መተኮስ ብቻ አይደለም ስራ ማለት። እኔ አሁን ልብስ በምተኩስበት ሰዓት ይችን ምርጫ አደረኳት እንጂ እኔ የተለያየ ነገር ነው የምሰራው፣ በአጠቃላይ ማለት ነው የተለያየ ነገር ነው የምሰራው፣ ሁሉንም ሸፍን የምሰራው። ነገር ግን ከዛ ውስጥ ግን የትኛው ነው ለእኔ የሚሻለኝ፣ የተወሰነ ሰዓት ላይፍ ላይ ለመቆየት የሚመቸኝ የትኛው ነው ብዬ መርጬ እንደ ምርጫ ልብስ በምተኩስበት ሰዓት ላይፍ ላይ ገባ። ልክ እንደዛ ሁላ እናንተ ምግብ ስትሰሩ፣ አንድ እህቴ ምግብ ስትሰሪ የሚመችሽ ከሆነ በዛን ሰዓት መግባት ትችያለሽ። ለምን ታፍሪያለሽ? ማፈር እኮ የለብሽም ወይም የለብኝም። ለምን? ስራ እስከሆነ ድረስ ስራ ያስከብራል እንጂ አያሳፍርም። ግን የሚያሳፍር ነገር ብዙ ነገር አለ። ለምሳሌ መስረቅ። ለምሳሌ የኔ ያልሆነ ነገርን ለራሴ ለማድረግ ምን ማለት መሞከር። ለምሳሌ አሁን እንደው ለምሳሌ አሁን ይሄ ያው እኔ አይደለም ግን ይሄ ነገር የኔ እንዳልሆነ እያወቅኝ ይሄንን ለመውሰድ መጣር ወይም መስረቅ የምንበለው ወይስ ምንድን ነው የሚባለው በሌላ ያ ነገር ሊያሳፍረን ይገባል። የኛ ያልሆነ ነገር በአጠቃላይ የኛ ያልሆነ ነገርን ለራሳችን ማድረግ መጣር ይሄ የሚያሳፍር አጸያፊ ነው። ግን መስራት እየቻለን ግን ሌላ ነገር መፈለግ ይሄ አጸያፊ ነገር ነው። ቁጭ ብለን አንዱ በወረደበት እህቴ በወረደችበት የእሷ የሆነውን ነገር ለራሴ ለማድረግ ማሰቡ ራሱ አጸያፊ ነው። ይሄ ነው የሚያሳፍረው። ይሄ ነው የኛ ያልሆነ ነገር መመኘት። ግን በምትሰሪው ስራ ለምን ታፍሪያለሽ እህቴ? ለምን ማፈር የለባችሁም። እናንተ በሚመቻችሁ ሰዓት ከምትሰሩ ስራ ውስጥ በዚህኛው ሰዓት ይመቸኛል ብላችሁ ወስኑ። ከዛ ወደዛ በዛ በሚመቻችሁ ሰዓት ግቡ። አትፈሩ። ለምን ነው? ወይስ በቃ የሆነ ዝንጥንጥ ብለን ምናምን ላይፍ ላይ ገብተን ምናምን እሱ ሌላ ጊዜ ትደርሳላችሁ፣ ችግር የለውም። ሀገራችሁ ስትገቡ ምን ስትሉ የራሳችሁ ነገር ሁሉም ነገር የራሳችሁ ሲሆን ሰዓት ሰታችሁበት ሁሉን ነገር በቃ ፕሮግራም ይዛችሁለት
ለሁሉም ጊዜ አለው። ግን በምሰሩ ስራ ግን አትፈሩ ነው። ለምሳሌ እኔ አሁን ኧረ ወይኔ እኔ ማለት ለራሴ ራሱ ግርም እያለኝ ነው። ማለት ብዙ ልጆች ናቸው በእንደዚህ ያለ ነገር፣ እውነቴን ነው የምላቸው። ብዙ ልጆች በጣም የተቸገሩ በስራ ተወጣጥረው ስራ በጣም በዝቶባቸው ምንም ረፍት የሌላቸው። ዩቱብ ደግሞ መስራት የምትፈልጉ ከሆነ ደግሞ ሰዓት ያስፈልጋቸዋል። ያን ሰዓት ደግሞ ከየትም አታመጡት። ላይፍ ላይ በመግባት በተለያየ መንገድ ነው ያን ሰዓት የምታመጡ። ስለዚህ ያን ነገር ለመጠቀም እነሱ ግን በሚሰሩት ስራ ያፍራሉ። እኔ ለምሳሌ ምንም ነገር ይሁን የሚመቸኝ ከሆነ ከዚህም ውጭ የምሰራው ስራ ሁላችሁም የተለያየ ስራ ሊሆን ይችላል። በዛን ሰዓት ራሱ መግባት ይፈልጋል። ግን ለምንድን ነው እኔ አይመቸኝም ከዚህ ውጭ? ለምን? ሌላ ችግር ስለሚፈጥርብኝ ማለት። እሱን ደግሞ ለይታችሁ ማወቅ፣ እሱን ለይታችሁ ወቁ። ከዛ ውጭ ግን በምሰሩ ስራ አትፈሩ። ከምር እውነቴን ነው፣ አትፈሩ። ለሌሎችም እኮ አርአያ ትሆናችኋላችሁ፣ ለታናናሾቻችሁ አርአያ ትሆናችኋላችሁ። ኑሮን ለማሸነፍ ወደዚህ በአዲስ ተሰደው የመጡ እህቶች እንደዚህ ጊዜ ጥር ሲላቸው ለካ ይሄም አለ እንዴ ብለው እኮ ከእናንተ ትምህርት ይወስዳሉ እየሰሩ ስራ እንጂ ሌላ ሌብነት ወይም ዝም ብሎ ባልሆነ ቦታ እኛን የሚያሳፍረን እሱ ነው። የማይሆን ቦታ መዋል፣ ከማይመጠን ቦታ ላይ መዋል፣ ከማይጠቅመን ቦታ ላይ መዋል፣ ምንም በቃ ዝም ብሎ ወሬ አለ አይደል? ወሬ አሁን እኔ የማይጠቅም ነገር ከሆነ እዚህ ጋር የማስተላልፈው ነገር ይሄ ትክክል አይደለም። ያንን እንዳዩና አውቁ። ከዛ ውጭ ግን በምትሰሩ ስራ ምንም አይነት ስራ ይሆን አትፈሩ። ስሩ፣ ስራችሁን አክብራችሁ ስሩ። እንዴ ለምን ይታፈራል? መታፈር ካለበት በሌላ ቦታ ላይ ጊዜ ኖሯችሁ በሌላ ቦታ ላይ ለምሳሌ ጊዜ እያላችሁ ጊዜያችሁን ሳትጠቀሙ ዝም ብላችሁ በወሬ በቃ ይሆናል አይደለ? ያው እንግባባለን። ስለዚህ በዛ ቦታ ላይ ካሳልፋችሁ እሱ አይጠቅምም። እሱ ነው የሚያሳፍረው፣ እሱ ነው። ምክንያቱም እዛ ቦታ ላይ ለጊዜው የሆነ ለጊዜው የሚያስደስት ነገር ሊኖር ይችላል፣ ግን ጠቃሚ አይደለም። በኋላ የለም እኮ አይደል? እሱ ነው የሚያሳፍር፣ እሱ ነው ጊዜያችንን አላግባብ ያለመጠቀም፣ የሰዎች ጥገኛ መሆን አይደል? እሱ ነው የሚያሳፍር። ከዛ ውጭ ግን እንደዚህ ሰርተን ለፍተን ለምናመጣው ነገር ስራ ምን ይላል? ያስከብራል። እውነቴን ያስከብራል። አትፈሩ፣ በስራችሁ አትፈሩ። እውነቴን ነው። እኔ ከምር እውነቴን ነው። በእውነት እንደዚህ ይህ ሀሳብ በውስጣችሁ ያለ ልጆች ግን አንሱ እህቶች፣ እግዚአብሔርን ይህ አይጠቅማችሁም። የሚጠቅም ነገር አይደለም። ለምሳሌ ቤተሰቦቻችን ለእኛ ብዙ መስዋዕት ከፍለው ከዚህ ቦታ እንድንደርስ ረድተውናል አይደል? ግን አሁን እኛ እነሱን መርዳት እንኳን ባንችል ራሳችንን መሆን አለብን። እሱ ነው እንጂ ሌላ እንደገና ተመልሰን በዚህ እድሜያችን እናቴ የቸገረኝ አባቴ የቸገረኝ ወይም ወንድም ወይ እህት ይሄን አድርጊልኝ ይሄን እሱ ነው የሚያሳፍረው። ለምን መስራት እንችላለና እሱ ነው የሚያሳፍር። ግን የሚያሳፍርና የማያሳፍረውንም ነገር ለይተን እንወቅ እህቶች፣ በእውነት ለይተን እንወቅ። እውነት አለበለዚያ ግን ጥሩ አይደለም፣ ለይተን ካላወቅም ማለት ነው። ስራ ምንም የሚያሳፍር ነገር የለም፣ የሚያሸማቅቅ ነገር የለም። የምትሰሩ ስራ በምትሰሩ ስራ አትፈሩ። ማፈር ካለባችሁ ጊዜ ኖሯችሁ በማይሆን ቦታ ጊዜያችሁ የምታሳልፉ ከሆነ በሱ እፈሩ። የማይጠቅማችሁን ነገር የምታደርጉ ከሆነ ከፈጣሪ ጋር የሚያጣላችሁን፣ ከቤተሰብ ጋር የሚያጣላችሁን፣ ከጓደኞቻችሁ ጋር የሚያጣላችሁን፣ ብቻ የእናንተ ከምትሉት አካል ጋር የሚያጣላችሁን እነዛ ነገሮች ናቸው የሚያስፈሩት። እነዛ ነገሮች ናቸው የሚያሸማቀቁት። ስራ ግን ያሸማቅቅ። ስራ በእውነት ስራ ነው። በቃ ስራውን አክብሮ የሚሰራ ሰው በእውነት እሱ ጀግና ነው፣ ጀግና ናት። እውነቴን ነው የምላችሁ። እንደገና እዚህ ጋር ሌላ አካል ያየኛል፣ ለካ ይሄ ነው እንደ የምትሰራው፣ በዛ በስደት ሆና ለካ ይሄንን እንደ የምትሰራው ምናምን። እዚህ ጋር ስራ ነው፣ እዛ ጋር ሌላ ነገር ነው አይደል? እዚህ ጋር ስራ ነው፣ እዛ ጋር ደግሞ ሌላ ነገር ነው። ምናልባት አንቺ ጥሩ ነገሮች ለብሰሽ ጥሩ ነገር ተኳኩለሽ ምን ብለሽ ዝንጥ ብለሽ ወይም የሆነ ያሰረሽ መኪና ሊሆን ይችላል
ወደ እሱ ጋር ደገፍ ብለሽ ከዛ ፎቶ ተነስተሽ ምናምን ትልኪላችሁ ና ወይ ጓደኞችሽ ወይም ለቤተሰብ ወይም ለሌላ አካል እሱ ወይም ያ አካል የተላከለት አካል እዚህ ጋር ሲያይሽ ደግሞ አንቺ እንደዚህ ነው ሻጥሩ ያለች ናት። አለቀ። ስራ ነው በቃ ስራ ነው። ያንን ነገር እኮ ባሰሪ ኖሮ ማለት ነው ዛሬ እቺን መስለሽ ባሰሪ ኖሮ እዛ ጋር ዝም ብለሽ ለብሰሽ የተነሳሽው የተቋቋምሽበት ብቻ ብዙ ነገር ከየት ታመጪዋለሽ? ስለዚህ ያስከበረሽ እንደዛ ፏ ያስደረገሽ ምንሽ ነው? ስራሽ ነው። ስለዚህ ስራችሁ አትናቁ፣ አትፍሩ፣ አትሸማቀቁ። በቃ እንደዛ የሚል እናንተ አሁን ችግሩ ያልገባችሁ ነገር እኔ እዛ ጋር ያመስዬ እዚህ ጋር እንዴት እንደዚህ ግድ ነው ለማግኘት ዝቅ ወደታች ዝቅ ወረድ ግድ ነው። በቃ ስራ ነው። ስራ ያስከብራል። ስራና ሌላ ነገር ሌላ ነው። ለየቅልኩ ለየራስ ነው እሱ። ስለዚህ እንደዛ የሚያሸማቋቸው አካሎች ካሉ ደግሞ ብሰራ ነው መልሳለሁ እኮ ብሰራ ነው። ዛሬ እኮ እንደዛ አምሬ ተውቤ ምን ብዬ ብታይ እንደዚህ ስቅ ብዬ ሰርቼ ነው ያመጣሁት ብላችሁ አስተምሯቸው። ካልገባቸው እነሱም ካልተረዱ ማንኛውም ሰው ቢሆን ካልሰራ ካልወረደ ካልጣረ በስተቀር አያገኝም። እውነት የሚያገኝ ካለ እንደው እሱ መጥቶ በኮመንት ይንገረኝ፣ እኔ ያለሁ ይበል። እውነቴን ነው። ስለዚህ ቤተሰብ በእውነት በምንሰራው ስራ አንፈርበት። እሺ ከዛ ጀምሮ በምንሰራው ስራ ማፈር መሸማቀቅ የለብንም። እሱን እናስወግድ። ቪዲዮ ከተመቻቸው ላይክ ሼር በማድረግ ለሌሎች ቤተሰብ እንዲደርስ አድርጉት። በጣም ነው የምወዳችሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።